አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጓደኞቼ እንዴት ናችሁ? ሰላም ናችሁ? አለሁ እኔ ጋር አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የመቅለብ አሰራር ነው እና አብራችሁን ቆዩ። ቤተሰብ ነው ማለት ነው እና ይሄን ለመስራት ምን እንደሚያስፈልግ እንዴት እንደሆነ አሰራሩ አብራችሁን ቆዩ። እዚህ ጋር እንደምታዩት ዶሮ አለ። እሱን መጀመሪያ ሁሉንም ከመስራት በፊት ጨው፣ ከል ወይም ሎሚ ያለ እሱን ዘፍዝፌ አስቀምጠዋለሁ ማለት ነው። ሩዝ እሱንም መጀመሪያ ጥብን እዚሁ አስቀምጣለሁ። አሁን ይሄን ሁለቱ እንደዚህ ከተውኩኝ እዚህ ጋር የሚያስፈልገኝ ነገር ሁሉም ባዝንጃን፣ ድንች፣ ካሮት፣ ፍልፍል ባረድ፣ ሽንኩርት፣ ነጭ ሽንኩርት አለ። እሱን እንደማዘጋጅ እዚህ ጋር ድንች አለ። እሱንም እንደዚህ ነው የቆረጥኩት ማለት አቆራረጡ አንድ ነው። ይሄ ካሮት ነው። ነጭ ሽንኩርት ነው እንደምታይ። ሽንኩርት እዚህ ጋር ያዘጋጀው ሽንኩርት 4 ነው ብቻ። ሁለቱን እጠብሰዋለሁ ማለት ነው። 5 ነው 4። ይሄን እንደዚህ አድርጌ አጥበዋለሁ። አጥቤ እንደዚህ አጥበዋለሁ ማለት ነው። አሁን ይሄን ነጭ ሽንኩርት እንደዚህ ማድረግ ትችላላችሁ፣ መፍጨት ትችላላችሁ። ብቻ እኔ እንደዚህ ነው የተጠቀምኩት። ይሄ ቲማቲም ነው። ይሄ ቲማቲም ነው እንደምታዩት። አሁን ማዘጋጀት ቲማቲም ነው። እዚህ ጋር ሽንኩርት አለ። እሱን እንደምታዩት እንደዚህ በዚህ መልኩ አዘጋጃለሁ። አሁን ሁለቱ ሽንኩርት ስለምጠብሰው በኋላ እንደዚህ ለብቻ ነው የምተው ማለት ነው። አሁን በዚህ መልኩ ሁሉንም አዘጋጅቻለሁ።
ይሄ ቲማቲም ነው። እሱንም ትንሽ ጠብሰዋለሁ። ትንሽ ጨው፣ እርድ ነው የጨመርኩት። ከሙን ግማሽ ነው ትንሽ ነው። አሁን እዚህ ጋር ዘይቱን አሞቃለሁ። እንደምታዩት ድንቹን ጠብሳለሁ ማለት ነው። እዚህ ጋር ሽንኩርት ጨምራለሁ እንደምታዩት በሌላ እቃ ማለት ነው። ትንሽ ሽንኩርቱ መልኩን ቀየረ። ነጭ ሽንኩርት ጨምሬያለሁ። አሁን እንደምታዩት ዘይት ጨምሬያለሁ ማለት ነው። እዚህ ጋር ማጅ አለኝ። አንድ ማጅ፣ ሄል፣ ቀረፋ ካላችሁ ጨምሩ ጥሩ ነው። ለዛ ነው። ድንቹ እንደምታዩት በዚህ መልኩ ጠብሻለሁ። አሁን ቲማቲም ጨምሬያለሁ ማለት ነው። ይሄ ቁንዶ በርበሬ ነው። ብዛር፣ እርድ ማለት ነው የጨመርኩት። 2 ማንኪያ ብዛር፣ እርድ፣ ቁንዶ በርበሬ። አንድ እንታይ ስጋ ዶሮን ጨምሬያለሁ ማለት ነው። ባዝጃሉን በዚህ መልኩ እንደዚህ ጠብሰዋለሁ። አሁን ይሄን እሳቱን ቀንሼ ይበስላል። እነዚህ ውሃ ብዙ አያስፈልግም፣ ትንሽ ነው። እሳት እንደዚህ ቀንሼ አበስላለሁ ማለት ነው። እዚህ ጋር ባዝንጃል እንደምታዩት እንደዚህ ጠበስኩ። አሁን የሚቀረኝ የፈረንጅ ቃሪያ፣ ካሮት አለ። እሱን ነው እንደምታዩት። አሁን በዚህ መልኩ በስሏል። ሽንኩርት አለ። እሱን የሚያስፈልጋቸው ሽንኩርቱን እጠብሳለሁ ማለት መጨረሻ ላይ ስለሚያስፈልገኝ። እንዴት እንደሆነ አቀማመጥ እዚህ ጋር እንትን ባዝንጃሉ እንደዚህ ነው ያስቀመጥኩት። ይሄ ድንች ነው። ካሮት እና ይሄ ፈረንጅ ቃሪያ ማለት ተጠበስኩትን ሁሉንም ጨምር። ይሄ ሽንኩርቱ የብሰል ነው። አሁን መጨረሻ ላይ ዶሮ ላይ ሳልሳ ጨምሬያለሁ ማለት ነው። ሳልሳ 2 ማንኪያ። ሽንኩርቱ እንደምታዩት የተጠበሰ ነው። ትንሽ የሚቀረው እንደዚህ ከሆነ ይበቃው ነው። አሁን ቲማቲሙን ያለ ዘይት ምንም ነገር አያስፈልግም። ትንሽ ነው የሚያስፈልገው። እንደዚህ ጠብሳለሁ ማለት ነው። ይሄ ውሃው ለሩዝ ነው የምጠቀመው፣ ነጭ ሩዝ ማለት ነው። አሁን ቲማቲሙን ገለብጠዋለሁ በዚህ መልኩ። ውሃው ላይ እንደምታዩት ጨው ጨምሬያለሁ። ይሄ ዶሮ ነው። እዚህ ጋር አዘጋጅቻለሁ። እሱን አሁን ወጡን ገለብጠዋለሁ ማለት ነው። አሁን በዚህ መልኩ አዘጋጅቻለሁ። ይሄ ቲማቲም ነው። በጎን እንደዚህ አስቀምጠዋለሁ ማለት ነው።
አሁን እንደምታይ ሩዙን ጨምሬያለሁ። አሁን ከበሰለ በኋላ ነጭ ሩዝ እንደምታዩት እዚህ ላይ ጨምሬያለሁ ማለት ነው ወጡ ላይ። አሁን አልሙኒየም እንደዚህ አለብስና ጋዝ ቀንሼ ይሞቃል ማለት ነው። እንደምታዩት መጨረሻ ላይ እንደዚህ ነው። ትንሽ እቃ ወይም ጠባብ እቃ ብታደርጉ ጥሩ ነው፣ እንዳይበተን ከፈለጋችሁ ማለት ብቻ። እኔ ችግር የለም እንደዚህ ነው የተጠቀምኩት። ይሄ ሽንኩርት ነው የጠበስኩት፣ ሽንኩርት ነው። እና የዛሬው አሰራር ይህን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።